ዘፍጥረት ምዕራፍ 39 የአንድ ሰው ታሪክ ነው እዚህ ላይ ያለው። ዮሴፍ ይባላል። በጣም ሁለት ሰዎች ሁልጊዜ ይገርሙኛል። ወጣቶች የነበሩ ተሰዳጅ ወይም ስደተኛ የነበሩና በሄዱበት ምድር አምላካቸውን ያስከበሩ ከነዚህ ከሁለቱ በተለይ ብሉይ ኪዳን ላይ ያሉ ሰዎች ናቸው። ተሰደው ከሄዱት የመጀመሪያው ዮሴፍ ነው። ቀጥሎ ደግሞ ከብዙ ዓመታት በኋላ ደግሞ ዳንኤል ነው። በጣም የሚገርማችሁ የነዚህ ሁለቱ ሰዎች ታሪክ ባነበብኩት ቁጥር በጣም ተመሳሰለብኝ። እንዲመሳሰል ምክንያት የሆነው ደግሞ በጣም በሚታወቅ ሁኔታ ከነርሱ ጋር የነበረ እግዚአብሔር ነው። ሁለቱም በጉድጓድ ተጥለዋል። ሁለቱም በወጣትነት ተሰደዋል። ሁለቱም እነሱ ከፈሩበት ማህበረሰብ ወይም ኮሚኒቲ ተገለው ወይም ደግሞ ተሰደው ሄደዋል። ሁለቱም እንዲሞቱ የሚፈልጉ ማህበረሰብ ወይም ቤተሰብ ነበራቸው። በዮሴፍ አብረውት የነበሩት የስጋ ወንድሞቹ ጭምር እንዲሞት ጭምር በጉድጓድ የጣሉት በኋላ እንደ ንብረት ደግሞ የሸጡት አይነት ሰው ቢሆንም ታሪኩ በጣም አስደናቂ ነው። ግን ደግሞ እግዚአብሔር በሕይወት ኑር ያለው ነው። የተጣለበት ጉድጓድ ነበረው፣ እሱም ወጥቷል። ያኛውም ደግሞ በጣም የሚገርማችሁ ነገር ጉድጓድ ተጥሏል፣ የአንበሶቹ አፍ ተዘግቶለት ወጥቷል። ያኛው በረሃ ውስጥ ካለ ጉድጓድ፣ ይሄኛው ደግሞ አንበሳ ውስጥ ጉድጓድ ውስጥ ከነበረው አንበሶች ተርፈው ወጥተዋል። ሁለቱም እግዚአብሔርን የሚፈሩና በጥንቃቄ የሚኖሩ የነበሩ ናቸው። በጣም ይደንቃል። ሁለቱም ወጣቶች ናቸው። ሁለቱም ከእድሜያቸው ያለፈ ብዙ ፈተና ያለፈባቸው ቢሆኑም ግን እድሜ በእነሱ ምንም ፈተና ሳይሆን ያመለኩትን አምላክ በአሕዛብ መካከል በስነ ስርዓት ኖረውበት እና አምልከው አምላኮቻቸውን ያስከበሩ። ዮሴፍም አምላኩን ያስከበረ፣ ዳንኤልም አምላኩን ያስከበረ። ዮሴፍም በአምላኩ ምክንያት ግብፃውያንን ጭምር ያበላ ሲሆን እንደገና ደግሞ ዳንኤልም አምላኩ የከተማ ወይም የሀገሩ ወይም ንጉሱ በሚያስተዳድራቸው ግዛቶች ሁሉ አምላክ የዳንኤል አምላክ ነው ተብሎ ያሳወጀ። በጣም የሚገርማችሁ ሁለቱም ተመሳሳይ እግዚአብሔር ከዮሴፍ ጋር እግዚአብሔርም ከዳንኤል ጋር ነበረ ይልና አሁንም ዳንኤልም በፋርሳዩ በቂሮስ መንግስት ኑሮው ተቃናለት ይላል። ዮሴፍም እንዲሁ ኑሮው ተቃናለት ይላል። ሁለት ቦታ ከመጻፉ ሁለት ሰዎች ከሚመስሉን ታሪክ በሚያልፍ ሁሉ ነገራቸው በጣም ተመሳሳይ ነው እና እንዲኖሩ የሚረዳቸው አይነት አትሞስፌር በዙሪያቸው የለም። የከበባቸው እንደዛ አይደለም። ወላጆቻቸው አጠገባቸው አልነበሩም። ሁለቱም ወጣቶች ነበሩ። ግን ደግሞ አምላካቸውን በባዕድ ምድር ያስከበሩና በአምላካቸው ምክንያት ከተቃጣባቸው ብዙ የሞት ዛቻዎች በደህና የተረፉ አምላካቸውን ያስከበሩ ሰዎች ናቸው። ጌታውም ባሪያህ እንዲህ አደረገኝ ብላ የነገረችውን የሚስቱን ቃል በሰማ ጊዜ እጅግ ተቆጣ። ትዝ ካላችሁ አንድ ቀና በሉ። ዳንኤልንም ለንጉሱ ነግረውት ይሄው ያንተን ቃል ያልሰማ ብለው ትዝ ይላችኋል መቼም አይደል? ሁለቱም አልሰሙም የተባሉ ናቸው። ይሄኛው ጶጢፋር ከውጭ ሲመጣ ሚስቱ ነገረችውና ያንን የውሸት ወሬ በነገረችው ጊዜ የተዋሸበት ሰው ሆኖ ንጉሱ ተቆጣ ይላል። በዳንኤልም ጊዜ ንጉሱ ደግሞ ከፈረመ በኋላ ስለነበረ የነገሩት አንዳች የተፈለገበት ጉድጓድ እንዲገባ ወይ እንዲሞት የተፈለገበት ነው። ዮሴፍም እንዲሁ የተፈለገበት ነውና አስደናቂ መገጣጠም ነው የሚመስለው። ግን ባለ ታሪኩ እግዚአብሔር ስለሆነ ድርሰቱ የእግዚአብሔር ስለሆነ እግዚአብሔር መልካም ነው። ዞር ብላችሁ ማምለክህን ቀጥል በሉት። እጅግ ተቆጣ። የዮሴፍም ጌታ ወሰደው። ከዛ ምን ሊያደርገው ነው ተብሎ ካሁን ሲጠበቅ የንጉሱ እስረኞች ወደሚታሰሩበት ስፍራ ወደ ግዞት ቤት አገባው። ከዚያም በግዞት ነበረ። እግዚአብሔርም ከዮሴፍ ጋር ነበረ፣ ምሕረትንም አበዛለት። ዞር ብላችሁ እግዚአብሔር ካንተ ጋር ይሁን እንጂ ምሕረት የበዛልህ ሰው ትሆናለህ ንገሩት። በግዞት ቤትም አለቃ ፊት ሞገስን ሰጠው። ምን ስለበዛለት? የግዞት ቤቱም አለቃ በግዞት ያሉትን እስረኞች ሁሉ በዮሴፍ እጅ አሳልፎ ሰጣቸው። ምን ስለበዛለት? ማን ከማን ጋር ስለሆነ? እግዚአብሔር ከዮሴፍ። ይሄ ታሪክ የተደገመ አይመስላችሁም? ማ ቤት እንዴ? ጶጢፋር ቤት ነዋ። ከሚስቱ በቀር ያለውን ሁሉ ለዮሴፍ አስረከበው አይልም?
ስልጣን ሰጠው፣ ሁሉን ተደገመ። እስር ቤትም ተመሳሳይ ታሪክ ነው የሆነው። ምክንያቱም ያንኑ እግዚአብሔር በሄደበት አምላኬ ስለነበር ደስ ይላል በጣም። በግዞት ያሉትን እስረኞች ሁሉ በዮሴፍ እጅ አሳልፎ ሰጣቸው። ልክ ጶጢፋር ቤት ተመሳሳይ ሁሉን ምን አላት? እንተኛ ባለችው ጊዜ ካንቺ በቀር ባልሽ ያልሰጠኝ ምን አለ አላት። ሁሉን እኮ አስረክቧለን አላት። ይሄኛውም ደግሞ ሁሉንም አሳልፎ ሰጠው ይላል። ምን አይነት አለቅነት የሚከተለው ሰው ነው! ይገርማል። በዮሴፍ እጅ አሳልፎ ሰጣቸው። በዚያም የሚደረገውን ነገር ሁሉ እርሱ የሚያደርገው ነበረ። የግዞት ቤቱም አለቃ በእጁ ያለውን ነገር ሁሉ ከቶ አላሰበም። ልክ እንደ ጶጢፋር እግዚአብሔር ከእርሱ ጋር ነበርና የሚያደርገውንም ሁሉ እግዚአብሔር ያቀናለት። አፉ በጣም ሊነግረን የፈለገው ስለ ዮሴፍ አይሆን ከዮሴፍ ጋር ስለነበረው አምላክ ነው አይደል? በአንድ ምዕራፍ 4 ጊዜ እግዚአብሔር ከእርሱ ጋር ነበር፣ እግዚአብሔር ከዮሴፍ ጋር ነበር፣ እግዚአብሔር ከዮሴፍ ጋር ነበር፣ እግዚአብሔር ከዮሴፍ ጋር። ዮሴፍ ሆይ ብሎ ሲያናግረው አንድም ቦታ ደግሞ አልተጻፈም፣ ግን ደግሞ በተደጋጋሚ እግዚአብሔር ከማን ጋር ነበር ይላል? ከዮሴፍ ጋር። ካላስቸገርኳችሁ ዞር ብላችሁ ዝም ያለ ከመሰለህ ካንተ ጋር ስለሆነ ነው በሉት። አንዳንዴ ትንቢት የሚፈልግ ሰው አለ፣ መገለጥ የሚፈልግ ጌታ አለ የለህም ወይ ከኔ ጋር ቢሆን ኖሮ እንደዚህ ምንም አላለኝም ለምትሉ እግዚአብሔር ዮሴፍን አንድም ቦታ በቀጥታ አናግሮት እንዲህ ሲለው አታዩም። ግን እግዚአብሔር ከማን ጋር ነው? እንዲህ ብዬ ልባርካችሁ፣ ከእናንተ ጋር በመሆን ክበዱ። ስለ ስማችሁ የምትሰቃዩ ከመሆን ተርፋችሁ እግዚአብሔር አብሮ ከእናንተ ጋር በመሆኑ ልክ ነገሮች ይቃኑላችሁ። በዛ ዘኍልቍ ምዕራፍ 23 ቁጥር 21 አካባቢ ላይ አንድ አስደናቂ ቃል አለ አይደለም? ባላቅ በለዓምን ርገምልኝ አለው። ርገመው፣ ይሄንን ህዝብ ርገመው፣ ምድረ በዳ የሚንከራተት ህዝብ፣ ቤት የሌለው መከረኛ ህዝብ ርገምልኝ አለው እና ምክንያቶቹንም ነገረው። ሲታይ እንዲረግም በገፋው ጊዜ ከዚህ በኋላ ባላቅ እነርሱን ማየት ወደምትችልበት ወደ ሌላ ቦታ እንሂድ፣ በዚያም ሁሉ ሳይሆን በከፊል ብቻ ታያቸዋለህ፣ እዚያም ሆነ እነርሱን ርገምልኝ አለው። ስለዚህ በፈስጋ ተራራ ጫፍ ላይ ወዳለው ወደ ፊሶም ሜዳ ወሰደው። በዚያም 7 መሰዊያን ሰርቶ በእያንዳንዱ ላይ 1 ኮርማና 1 አውራ በግ ሰዋ። በለዓምም ባላቅን እንዲረግማቸው ታውቁታላችሁ ታሪኩን፣ እያቸው አለው። ከዛ ሲያይ እርግማኑ በኃይል እንዲመጣበት እና እንዲናገርባቸው ነው። እያየህ እርገም። ታውቃላችሁ እንደዚህ ዊችክራፍት ጋር ሲኬድ አንዳንድ ጊዜ እንዲረገም ሰውየው ባጭር እንዲቀር ከንቱ እንዲሆን እንዲጨነግፍ እንዲታዩ ይደረጋል። ወይ ደግሞ የሰውየውን ስም ወይ የሰውየውን ጨርቅ ወይ የሴትየዋን ጸጉር ብቻ የሆነ ነገር ከዛ ልክ የታየ እንዲረገም። ይሄ እንዳልኳችሁ ዲመኒክ የሆነው ልምምድ ድሮ ጀምሮ የነበረ ነው እና እያየ እርገማቸው ሲለው ልዩነት የተፈጠረው እዛ ጋር ነው። ቃሉን ባነበብኩት ቁጥር እንዴት ደስ እንደሚለኝ ለምድረው ደስ የሚለኝ ባላቅ ያን በምድረ በዳ የሚንከራተትን ህዝብ ነው ያየው። በለዓም ደግሞ ወድቆ ከተነሳ በኋላ ህዝቡን ሳይሆን ከህዝቡ ጋር ያለውን ነው ያየው። ርገምልኝ፣ ጨርቃቸውን እያሳየ ይኸው ልብስ እንኳን አይቀይሩ። ርገምልኝ፣ ይኸው ቤት የላቸው፣ ይኸው ከንትን እንዲሁ ታሪካቸው እንዲሁ እንደተንከራተቱ ነው። ስንት ዓመታቸው ይኸው እንደተንከራተቱ። ርገምልኝ፣ ጫማ እንኳን ሲቀይሩ አይታይ። ርገማቸው፣ ይኸው ያው አያቸው። አዎ አያቸው። ርገም ሲል ጨርቃቸውን፣ ልብሳቸውን፣ ቁጥራቸውን በምድረ በዳ መንከራተታቸውን እያየ ነው እርገም ያለው። በለዓም ግን ሲያይ ሸሚዛቸውን፣ ጫማቸውን፣ ቁጥራቸውን ቤት የሌለው ሳይሆን እግዚአብሔር ከነርሱ ጋር ነው አለ እና ምን አለ? እርግማን አይዝባቸውም። ለምን? እግዚአብሔር ከነርሱ ጋር ስለሆነ የምናገርባቸው ቃል እነሱ ላይ አይዝም አለ። ረጋሚዎችህ ያላዩትን ያያሉ። ንገሩት፣ እግዚአብሔር ካንተ ጋር እንዳለ ያያሉ። ቤትህን አይደለም ንገሩት፣ ልብስህን፣ ጨርቅህን፣
መኪናህን አይደለም ሪሶርስ አለኝ የምትለው ሳይሆን እግዚአብሔር ካንተ ጋር እንዳለ ይታያል። ንገሩት። ለምታገለግሉ ይሄንን ቀብድ ሰጣችኋለሁ። ልዩነታችሁ የእግዚአብሔር ከናንተ ጋር መሆን ነው። ረጋሚዎቻችሁ ያያሉ እግዚአብሔር ከናንተ ጋር እንዳለ። ሊያሳንሷችሁ ሊያቆስሷችሁ ይሄው እስቲ ምን ይመስላል እያየህ እርገም ለሚሏችሁ አረ ከነዚህ ሰዎች ጋር እግዚአብሔር አለ አለ። ስለዚህ አይዝባቸውም አለ። እኔ አሁን ብረግም እርግማን አይዝባቸውም። እርግማን የማይሄድበት ህዝብ ይህ የእግዚአብሔር አብሮነት ስንት ነገር ይቀይራል። በቃ ዝም ብዬ ትንሽ ላውራችሁ። አሁንም እርግጠኛ አድርጋችሁ እግዚአብሔር ከእናንተ ጋር እንዲሆን ፈልጉ እንጂ ምናልባት የጠፋ ስም ካላችሁ ለማደስ አትሰቃዩ፣ ወይ ስማችሁ እንዳይጠፋ ቀጥ ለማለት አትሰቃዩ። እግዚአብሔር ከእናንተ ጋር እንዲሆን ብቻ። እግዚአብሔር ከእርሱ ጋር የሆነ ሰው አስፈሪ ነው። ይገርማችኋል። ጨርቅ ሳይቀይር ያስፈራል። ቤት ሳይሰራ ያስፈራል። በሚታየው ፍጥረታዊ ዓለምና መናፍስታዊ ዓለም እንትን አለው ሳይባል ምንም ሳይኖረው እግዚአብሔር ይቆጠርለታል። በዚህ ምክንያት ማንም የወደደውን ማድረግ ገማልያ የሚመስል ነገር ተናግሯል። ሐዋርያት ሥራ ምዕራፍ 5 ላይ እነዚህ ሰዎች እግዚአብሔር ከነርሱ ጋር ስለሆነ እነዚህን ሰዎች ለማስቆም እንዳትጥሩ፣ ምክንያቱም ከማን ጋር ትጣላላችሁ አለ? ከእግዚአብሔር ጋር። እነዚህ ሰዎች ብቻቸውን አይደሉም። በተጋፈጣችኋቸው ቁጥር ከማን ጋር ነው የምትጋጩት አለ? ከእግዚአብሔር ጋር። የሚጣላ ደግሞ ፈጥኖ ምን ያደርጋል? ተዋቸው። እነዚህ ሰዎች ተው። አስፈሪ የሚባሉ ሰዎች በምድር ላይም እኔም ጭምር ማከብራቸው ያስታውቃሉ። አንዳንድ ሰዎች ክብድ ያሉ ናቸው፣ በእግዚአብሔር የጠገቡ ይወራል እኮ የፈለገው ወሬ። ባዕድ ምድር ናቸው እኮ አመነዘሩ እኮ ይባላል። የዋሹ ይታመናሉ ሁሉ። አቦ ታመነች ያቺ ሴት። ባልየው ተቆጣ ይላል። አለመግደሉ የእግዚአብሔር ፕሮግራም ስለነበረ እንጂ በምንም ተአምር ሚስቴን ልትደፍር አምኜ በሾምኩ ብሎ እርምጃ። ለምክንያቱም የመከላከያ ሰራዊት ዋና አዛዥ ነበረ ፖቲፋር። ለእርምጃ ቀላል የነበረ ሰው ነበር። አይገደል ግን ወህኒ ቤት ይግባ፣ ወይኔ ሳም ነው ብሎ እኔ እኮ አላመነዘርኩም እሷ ውሸቷን ነው አለ። እንዴ ግጩትና እግዚአብሔር ካንተ ጋር ይሁን፣ ሁሉ ነገር ቀላል ይሆናል። ንገሩት እንጂ ጂሰስ ኔም። ዛሬ እናንተ ላይ ይህን እናገራለሁ። ከእግዚአብሔር አብሮ መሆን የተነሳ እምቢ ያለ ነገራችሁ ይቃናላችሁ። እግዚአብሔር ከእርሱ ጋር ነበር። እግዚአብሔር ከእርሱ ጋር ነበር። እግዚአብሔር አብን ብቻዬን አይተወኝም ይላል ጌታችን ኢየሱስ ዮሐንስ ወንጌል ምዕራፍ 8 ላይ። ጊዜውም ገና ነበር እና ማንም እጁን አልጫነበትም። እግዚአብሔር ከእሱ ጋር ስለነበር። እግዚአብሔር ካንተ ጋር ሲሆን ኢየሱስ ይህን ለራሱ ከጠቀሰ እኛ ወንድሞቹ ይሆን ይሄንን እንዴት? አንድ ነገር ማሳሰብ ፈልጋለሁ። በሕይወታችሁ በእድሜያችሁም ዘመን ሁሉ መጠንቀቅ ያለባችሁ ሰውን እንዳታጡ ሳይሆን እግዚአብሔርን እንዳታጡ። አንዳንድ ጊዜ የምትፈልጉት ሰው የማይገባ ነገር እንኳን እያደረገ ላለማጣት ብላችሁ የሆነ ምዕራፍ የምትሄዱ ሰዎች የላችሁም? የምትከፍሏቸው ዋጋዎች የሚገርማችሁ የእናንተ አይደሉም። ሰው ከእናንተ እንዳይለይ በጣም ትሰቃያላችሁ። በዚህ ምክንያት የሰውየው ተግባር ሁሉ የእናንተ ሆኖ ስማችሁ ይቆሽሻል። ወዳጆች ክፉ ነው አይደለም ብዬ እሱን አልላችሁም። የእግዚአብሔርን አብሮነት የሚከለክሉ ክፉ ልማድ፣ ዝንባሌዎች በልባችሁ እንዳይገኝ በጣም ተጠንቀቁ። የሌለበት ቦታ ባይኖርም የማይገለጥባቸው ቦታዎች አለ። እግዚአብሔር የሚገለጥበት ሰው እንድትሆኑ ለመንፈሳዊ ዓለም በጣም ሴንሲቲቭ ሆኖ ይህንን ነውር አልሰራም ሲል በሰው ፊት አይልም። በእግዚአብሔር ፊት ይህንን ነውር አልሰራም ነው ያለው። ይሄ ሰው ከእግዚአብሔር ጋር ያለውን ኢንቲሜት የሆነውን ህይወት
በጣም በጥንቃቄ የሚጠብቅ ሰው ነው። ቢተኛ እንደ እውነት ለመናገር ከእግዚአብሔር በቀር ማን ያየው ነበር? ንጽህና በሰው ፊት ጥሩ ሰው መስሎ ለመገኘት መሽቀርቀር አይደለም። በጣም ግብዝ መሆን አይደለም። ኖ ይህን ኃጢአት በእግዚአብሔር ፊት አልሰራም። ከሀገሬ ጀምሮ ማመልከው የወጣትነቴ አምላክ ዛሬ ልበድለው አይገባም። ለዛ የኃጢአት ግብዣ እንደምታውቁት ጎረምሳ ነበር ገና ደግሞ ወይም ቲኔጅ ነበር ገና ዩዝ ነበር እና ስለ ወጣትነት ሲጻፍ መጽሐፍ ብዙ ጊዜ ራስን ስለ መግዛት ተጽፏል። እንደዛ ባለ እድሜ ላይ ነው ሰውየው እምቢ ያለው። በዚህ ላይ ተከታታይ ትምህርት አልነበር፣ ቸርች አጠገቡ አልነበረች፣ የሚለውን የሚሉ ፌሎሺፕ አልነበር። ብቻውን ሆኖ ኖ ብሎ እግዚአብሔር ፊት እየኖረ እንደሆነ ያውቅ ነበር። መጨረሻ ማውራው እንዳለ ሆኖ ይህንን በደንብ ስሙኝ። እግዚአብሔር የፕሪንሲፕል አምላክ ነው እና ስላልካችሁት ብቻ በጣም እሱ እንዴ አምላክ እኮ ነው። ሁሉን በሚቆጣጠሩ በሱ ፊት የሚኖር ሰው የማይገባ የልብ ዝንባሌና የማይገቡ ንግግሮች እና ልማዶች በኖሩ ቁጥር ፕሬዘንስ እንደምንከለከል ታውቃላችሁ። እግዚአብሔር በጣም የቅርብ አምላክ ነው እና ቤተሰቦቼ አልተረዱኝም። ይህንን ነውር ግን በእግዚአብሔር ፊት ብሎ ከእግዚአብሔር ጋር ያለውን ጤነኛ መነካካቱን በስነ ስርዓት የጠበቀ ሰው ነው። አላሳፍራትም አለ የጶጢፋርን ሚስት። አንቺ ውሸታም ብዬም ስቃዩ እሱ አይደለም፣ እዛ ጋር ለሚሱ ቢዝነስ በማን ፊት ግን አልሰራም ኃጢአቱን። በቃ ታዲያ ትክክል ነው። ክርክሩን ባሸነፈ እኮ አይደለም ህይወት፣ በእግዚአብሔር ፊት ትክክልን በኖረ ነው። የምነግራችሁ የእግዚአብሔርን አብሮነት አይደል? በጣም እንዳትጭበረበሩ እሺ። እንጀራ ግዙ ባላቸው ጊዜ ካጠገቡ ትንሽ ሄድ እንዳሉ ትዝ ካላችሁ ወዲያው የሆነ ወሬ አወሩ። የመሰላቸው ያንን ያወሩት የለም ብለው ነው፣ የላከን ኢየሱስ አብሮን የለም ብለው ነው። እንጀራውን ገዝተው ሲመጡ ከሴት ጋር ቆሞ ሲያወራ እንዴ ብለው ሲያሙ የለም ብለው ነው። በሕይወታችሁ እንዴት አይነት አደገኛ ልምምድ መሰላችሁ ይሄ! በጣም ሽር ጉድ የምትሉ በጣም ድራማቲክ የሆነ ነገር ለመኖር በጣም አንዳንድ ሰው በጣም ለማስመሰል ይችላል። ሰውየው ዞር ሲል ግን ሌላ ሰው ነው መስሎት ነው። እግዚአብሔር የሚቀጣን ራሱን ከልክሎን እንደሆነ ታውቃላችሁ። እስጢፋኖስ እየተወገረ በአዲስ ኪዳን ህዝቡ ከግብፅ በእግሩ ወጣ፣ በልቡ ግን ወደ ግብፅ ተመለሰ ብሎ እየተወገረ ሊሞት ጫፍ ሲቀር ከተናገራቸው ኑዛዜዎች አንዱ እስራኤልም ጥጃ ሰሩ፣ በእጆቻቸውም ስራ ደስ አላቸው ይልና እግዚአብሔርም ከነሱ ዘወር አለ ይላል። ዘወር አለ የሚለው ጥጃ አመለኩ ብቻ ሳይሆን በእጆቻቸው ስራ ደስ አላቸው። እግዚአብሔርን ይወክልላቸው የነበረው ሙሴ የለም ብለው የሰሩት ያ ጥጃ የከለከላቸው ራሱኑ እግዚአብሔርን ነው። ምን እያልኳችሁ ነው? 6 ነጥብ የለውም። በጣም ታማኝ እና ኦነስት ሆኖ ያኔ ታስታውቃላችሁ። ለምሳሌ ዳንኤል ፈልገውበታል እኮ ከአምላኩ ሕግ በቀር ሌላ አላገኙም ሚል ቃል አለ። ከአምላኩ ጋር የነበረው ጥብቅ ያለ ጤናማ ህይወት ከሰዎች ሁሉ ጋር ደግሞ ሲገለጥ በትህትና ይገለጥ ነበር። ምን ታመጣለህ ጌታ ከኔ ጋር ነው እያለ ሳይሆን በፍጹም ትህትና ደግሞ ልቡን ከሰዎች ጋር ይገልጥ ነበር። ተሰቃይተዋል በዚህ ሰው።
ከእግዚአብሔር ጋር የነበረው ዓለም የዳነ ስለሆነ በጣም የተነካካና የተጠጋጋ ህይወት ስለሆነ ያለው ያንን መነካካቱን ደግሞ በሰዎች ሲገልጥ ለሰዎች ክፉ ባለማሰብ ሰዎችን በክፉ ባለመናገርና ሰዎችን ባለማማት ይገለጥ ነበር። የእግዚአብሔር አብሮነት ከእርሱ ጋር ነበር። ዳንኤል ሲናገር በአምላኩ ታምኖ ነበር፣ አንበሶቹም አልጎዱትም ይላል። ይህንን ደጋግሜ ነግራችሁ አውቃለሁ። ደግሜ የምነግራችሁ እግዚአብሔር በጣም በጣም ሴንሲቲቭ አምላክ ነው። እንትናችሁን ጠብቁ። የእግዚአብሔር ሽታ ከእናንተ ጋር እንዲኖር መንገዳችሁን በጣም ጠብቁ። እግዚአብሔር ከእነርሱ ጋር ነበረ። ከዛ የሚያልፉበትን ነገር ግን ላውራችሁ ትንሽ። የእግዚአብሔርን አብሮነት ምን ገለጠው? ከእነርሱ ጋር ገለጠው በጣም። እኔ እነዚህን 3 ነገሮችን ወይም 2 ነገሮችን ነግራችሁ መልእክቴን ጨርሳለሁ። የእግዚአብሔር አብሮነት ከእነርሱ ጋር ሲሆን ምሕረትና ቸርነት ይበዛላቸው ነበር። ወይም ምሕረት የበዛለት ሰው ነበር፣ ቸርነት የበዛለት ሰው። ይሄ ህዝቡ የሚያደርግለትንም እያወራ ሳይሆን ከእግዚአብሔር አብሮነት የተነሳ ይሄ አብሮ ያለ እግዚአብሔር ይሄን ሰውዬ አንድ ሰው እንዳይሆን ያደርገዋል፣ ተጽዕኖ እንዲጨምር። ምክንያቱም አብሮት ያለው ሰው ቡድን ሳይሆን እግዚአብሔር ስለሆነ የሚቃወማል። እግዚአብሔር ከኛ ጋር ከሆነ የሚቃወመን ማን ነው የሚላል ሮሜ 8 ላይ yes እግዚአብሔር ከነርሱ ጋር የሆኑ ሰዎችን ብዙ ጊዜ ፋይት አለባቸው፣ ተቃዋሚ አለባቸው። ጸሐፊው እያለ ያለው ተቃዋሚ የለባቸውም እያለ ሳይሆን በተቃዋሚዎቻቸው ድል አይነሱም። የእግዚአብሔር አብሮነት ከነርሱ ጋር ሲሆን ምሕረትና ቸርነት በዛለት። ምሕረት የበዛለት ሰው በስማ እግዚአብሔር እንደዚህ ያድርጋችሁ። ምን ማለት ነው? በበጎነት የተባረኩ ናቸው፣ በምህረት የተባረኩ ናቸው፣ በፍቅር የተባረኩ ናቸው። ለሌሎች ደግ በማሰብ የተባረከ የተትረፈረፈ ህይወት አላቸው። የእግዚአብሔር ምህረት በእነርሱ ላይ ሲበዛ ነገርን በበጎ የመቀየር ልብ አላቸው። በክፉ የተቃጣባቸውን በበጎ የመቀየር አቅም አላቸው። ምክንያቱም ከፍተውባቸዋል፣ ጉድጓድ ከተውታል፣ ወንድሞቹ ከተውታል፣ አንበሳ አፍ ጥለውታል፣ ተጥለዋል፣ ተገፍተዋል፣ ተንቀዋል፣ እንደሆነ ሰው ተቆጥረዋል። በዚያው ማህበረሰብ መካከል ግን ለዛው ህዝብ ጠቃሚ ሰዎች ሆነው ወጥተዋል። ተትረፍረፉ በደግነት፣ ተትረፍረፉ በመልካምነት። በክፉ የተነሱባችሁን የምትምሩበት። እናንተ እኮ ለዚህ አድርጋችሁት ነበር፣ እግዚአብሔር ለመልካም አሰበው አለ። በቃ አለ። ጉድጓድ የጣሉት ሰዎች ናቸው። በሉ ድንጋዩን አንሱለት ብሎ ዳንኤል ሲወጣ እነሱን እኮ የማረው ከነሱ ጋር ነው መልሶ እኮ ያገለገለው። ምህረት ሲበዛልህ እንደዚህ ነው። ጠላት አታበዛም፣ ጠላቶችን ወዳጅ ታደርጋቸዋለህ። በጣም ይገርማችሁ፣ የሚያልፍበትን ሁኔታ የሚቀይር እግዚአብሔር ሳይሆን የነበረው በሚያልፍበት መንገድ ራሱን የሚያስተዋውቅ እግዚአብሔር ነው ከዮሴፍ ጋር የነበረው። ተሸጠ፣ ፖቲፋር ቤት ገባ፣ ገዛው፣ እንትን አደረገው፣ ሆነ፣ ተገፋ፣ አይኗን ጣለችበት፣ እንትን አደረገችው፣ ተዋሸበት፣ ወጣ፣ ግዞት ቤት ይግባ ተባለ፣ ገባ። እንዲገደል የሆነ ቀጠሮ የተሰጡት ይሆናል አይታወቅም። እነዚህ ሁኔታዎችን እግዚአብሔር ቀየራቸው ስትሉ አታዩም። በዚህ ታሪክ ውስጥ የሚያልፈው ዮሴፍ በስነ ስርዓት እንዲያልፍ ብቻ ሳይሆን በያለፈበት መንገድ ማን ከማን ጋር እንደሆነ የተገለጠው። ፈተናዎቻችን እሱን ነጋሪ ናቸው። የምናልፍባቸው መንገዶች እሱ የሚተዋወቅባቸው። እግዚአብሔር እየተገለጠ በድርሰቱ መካከል እግዚአብሔር ከእርሱ ጋር ነበር፣ እግዚአብሔር ከእርሱ ጋር ነበር፣ እግዚአብሔር ከእርሱ ጋር ነበር፣ እግዚአብሔር ከእርሱ ጋር ነበር። ሄዶ በመጨረሻ ወይኒ ቤት ሳይሆን የህልሙ ፍቺ ጋር ነው የቆመው። ያዛርጉት። እግዚአብሔር ወደ ነገረ የህልም ፍቺ ይወስዳል በሉት። ዞር ብላችሁ ሁኔታዎቻችሁን እንዲቀይር ብዙ ለምትሰቃዩ የእናንተ መቀየር እንጂ የሚያሳስበው የሁኔታችሁ መቀየር አይደለም። ሁኔታዎቹ ቢቀየሩ ዮሴፍ ባይቀየር እግዚአብሔር እኮ ባለድል አይደለም። ዮሴፍ እንደተቀየረ መጨረሻ ማንበብ ትችላላችሁ። 42 ላይ እግዚአብሔር ለመልካም አሰበው አለ። ወንድሞቹን ወዷቸው ወጣ ከወህኒ ቤት። የገፋውን ህዝብ ሊያበላ ወጣ፣ ቀየረው። እንዴት አይነት ብስለት ነው ይዞ የወጣው! ጉድጓድ ሆኖ ዳንኤል እንዳው ያመለከው አምላክ አዳነ ሲለው
መጀመሪያ እስቲ እንውጣ እንተያይ መጀመሪያ ቢል ይችል ነበር። እዛ ሆነው ንጉሥ ሆይ 1000 ዓመት ንገስ። ምን አይነት ሰዎች ናቸው እንደዚህ ይሆነላችሁ? በአዲስ ኪዳን ደግሞ ይሄ ነገር ክርር ያለ ነው። ግዴላችሁ ሁኔታዎቻችሁ ከፈለጉ ይቀየሩ ከፈለጉ አይቀየሩ፣ በምታልፉባቸው መንገዶች ግን እየቀየረ ምህረት እያበዛ ከናንተ ጋር እየሆነ ወዳላችሁ ጫፍ እግዚአብሔር ያደርሳችኋል። ሌላ ሁለተኛው ታማኝነት ነው። ኦነስት ናቸው። ምን ማለት ነው? እግዚአብሔር ከነርሱ ጋር የመሆኑ ሌላው ማሳያ መገለጫቸው ላይ የምታዩት በጣም አስደናቂ ነው። ለምሳሌ የተሰጣቸውን የሚያውቁ ያልተሰጣቸውን የማያውቁ ናቸው። የተሰጣቸውን ላለማመንዘሩ እኮ ምክንያት ጶጢፋርን ቤት ትዝ ካላችሁ አንቺን እኮ አልሰጠኝም አላት። አንቺ እኮ የሱ ነሽ፣ ለእኔ የተሰጠኝ አሳላፊዎቹ ከብቶቹ ሰራተኞቹ ናቸው። አንቺ የተሰጠኝ ውስጥ ቆይ ብሎ ሊስት ያየ አይመስልም? ሊስት ሲያይ የለሽበትም አንቺ፣ ስለዚህ አንቺ የኔ አይደለሽም ማለት። ለምን? ይሄ ሰው ታማኝ እንዲሆን ጶጢፋር እዛ ቤት መዋል ማደር አይጠበቅበትም። እግዚአብሔር ከነርሱ ጋር የሆኑ ሰዎች እንደዚህ ናቸው። የሰው ነገር አይመኙም። የሰውን ለመውሰድና አጭበርብረውም ያልተገባን ነገር ለማድረግ አይጥሩም። ታማኝ ናቸው በየገቡበት። የሚገርማችሁ ይሄኛው ትርጉም ላይ አስደናቂ ነገር ይናገራል። ዘፍጥረት ምዕራፍ 39 ላይ በአዲሱ መደበኛ ትርጉም እንደዚህ ነው የሚለው፣ እግዚአብሔርም ከዮሴፍ ጋር ሆኖ ስራውን ሁሉ ያሳካለት ነበር ይልና የወህኒ ቤት አዛዡ በዮሴፍ ኃላፊነት ስር ስላለው ስለማንኛውም ጉዳይ ሐሳብ አይገባውም ነበር ይላል። ወስማ ለምን? ይሄ ሰው በእስር ቤትና በሳሎን ሆኖ ያዳበረው ታማኝነት ከእግዚአብሔር ጋር ስለሚኖር ታማኝ ሆኖ ይኖር ነበር። ለምሳሌ ከሚነክሱ መኳንንቶች አንዱ እንዳይሆን ብለው ሰክተውበት አይደለም ዳንኤል ላይ ሕግ ያወጡበት። ያንን ቦታ ስጠኝ ሊል አይደለም የወጣው ከጉድጓድ። ታማኝ ነው። ንጉሥ ከፈለገ ያድርገው፣ ካልሆነስ በቃ አምላኩን እያመለከ ይኖራል። ለፖዚሽናቸው ታማኝ ናቸው። ኦነስት ሆነው ይኖራሉ። የተሰጣቸውን ያውቃሉ፣ ያልተሰጣቸውን አያውቁም። የኔ የሚባለውን የኔ ይላሉ፣ የኔ የማይባለውን የኔ አይሉ። ታማኝ ናቸው። ወዳጆች ታማኝነት ለእግዚአብሔር ነው። እግዚአብሔር ከእናንተ ጋር መሆኑ ማሳያው አንዱ መገለጫ ፍጹም ታማኝ መሆን። ንጉሱ አይጠረጥርም። የወህኒ ቤት አዛዡም ዮሴፍን አይጠረጥርም ነበር። ዳንኤልንም ዮሴፍንም ደጋግሞ ሲሾመው ታማኝ ነው እያለ አንዴ ሰጠው፣ አንዴ ሾመው፣ አንዴ ደግሞ እንዲያደርገው እያለ 3 ጊዜ ጶጢፋር የሹመት ፕሮግራም ያደርግለት ነበር። ታማኞች ናቸው። የሚሰማሩ ታማኞች ናቸው። ታምነህ ተሰማራ ነው የሚለው እግዚአብሔር ቃል። ወዳጆች ታማኝ በመሆን እግዚአብሔር ከእናንተ ጋር እንዳለ አስታውቁ። መከናወን እግዚአብሔር ከእነርሱ ጋር እንዳለ በምን ያስታውቃል? ይቃናለት ነበር ይላል፣ ተቃናለት ይላል ዳንኤል ኑሮውም። ዮሴፍም ደግሞ በወህኒ ቤት ሆኖ ተቃናለት ይላል። እስቲ በወህኒ ቤት ሆኖ በሉ፣ ተቃናለት በሉ። ምንድነው የተቃናለት ማለት? መቃናት ማለት መከናወን ማለት እግዚአብሔር ከእነርሱ ጋር ነበርና እጆቻቸው የገቡ ተልእኮችን በመልክ ይጨርሷቸው ነበር። እጆቻቸው ላይ የገቡ ኃላፊነቶቻችን በሙሉ ይከናወንላቸው ነበር። ይሄ ብቻ መሰላችሁ? የእጆቹም ስራ ተከናወኑለት ይላል 39 ቁጥር 2 አካባቢ ላይ ስለ ዮሴፍ። እጆቻቸው ላይ ምንም ነገር ሲገባ መከናወን ይሆንላቸዋል። ፍጥምጥም ይላል ነገር እጃቸው ሲገባ። አይሰነክልም፣ አይጨነግፍም፣ ወገብ ላይ አይቆምም፣ ወይ ጀምሮ አይቋረጡም። እግዚአብሔር በላያቸው ላይ ከአብሮነቱ የተነሳ የኑሮ መቃናት፣ የህይወት መቃናት፣ የአገልግሎት መቃናት፣ የኑሮ መቃናት። በልቶ ማደር አይደለም እያወራኋቸው ያለሁት። ልብስ እየቀየሩ ስለመኖር አይደለም እያወራው። ሰው ዘርፎም ልብስ ሊለብስ ይችላል። እስር ቤት ሆኖ ተቃናለት፣ ከጉድጓድ ወጥቶ ተቃናለት ይላል። አግብቶ ወልዶ ቤት በሰርቶ ተከበረ፣ ከዛ ኑሮ ያማረ ሆኖ ተቃናለት አይልም ለዳንኤል። ጉድጓድ ሆኖ ተቃናለት፣ ወህኒ ቤት ሆኖ ተቃናለት። ይሄ መቃናት ማለት ነው። የተሰጣቸውን ተልእኮ ግብ ያደርሱ ነበር ማለት ነው። እጆቻቸው ውስጥ የሚገባውን እግዚአብሔርን ፈቃድ አለቆቻቸው ይስጧቸው፣ የጶጢፋር ይስጠው፣ ማን ሰንበድ ይስጠው፣
እጆቻቸው የገባ የትኛውም ነገር መልክ ይዞ ያልቅላቸው ነበር። ዋት ወርድ መከናወን። ስለዚህ ጸልይልሃለሁ አለው ለወጣቱ ጋይዮስ ሽማግሌው ዮሐንስ፣ በነፍስህ እንድትከናወን ጤናም እንዲኖርህ ስለ አንተ ጸልይልሃለሁ። መከናወን ጥንቅቅ ማለት መጽሐፍ እግዚአብሔር ከዮሴፍ ጋር ነበር። ደግሞም በግቢም በውጭም በውስጥም ተባረከ። ጶጢፋር ቤቱ ተባረከ። እንዲህ ቢያንስ ምን አለ ድሮት ለብቻው ወጥቶ መኖር ጀመረ ቢልሽ። የኛ መሳካት መከናወን በጣም የፈታንባቸው መንገዶች ትክክል አይደሉም። የኑሮ መቃናት ማለት አምላኩ ከማን ጋር እንዳለ ያሳበቀ ህይወት መኖር ማለት። እግዚአብሔር ከእርሱ ጋር ወህኒ ቤት ሊሆን ይችላል፣ ጉድጓድ ስደት ሊሆን ይችላል፣ የማይመች ቦታ። ከእግዚአብሔር ጋር ባለው ጤናማ ግንኙነት ምክንያት እጆቹ የገቡትን ተልእኮች ሁሉ ዳር የሚደርስለት የሚጠነቅቅ ጫፍ የሚደርስ ስክትክት ግጥምጥም የሚልለት። አዲሱ መደበኛ ትርጉም ላይ እግዚአብሔር ከዮሴፍ ጋር ሆኖ ነው የሚለው። ያኛው እግዚአብሔር ከዮሴፍ ጋር ስላለ ነው የሚለው። አብሮ ሆኖ ይሰራለት ስራውንም ያቃናለት ነበር። ምን እያረገ? ሞገስ እየሰጠው። ምን እያረገ? ምሕረት እያበዛለት። ምን እያረገ? ህልም እየፈታ። ምን እያረገ? ተልእኮውን እስር ቤትም እየሰራ የተሰጠውን ህይወትን በትክክል እየኖረ በማይመች ቦታ ኖሮው የተቃናለት ሰው። አንዳንዶቻችሁ ምንድነው ጭንገፋ ብለን ስንጠይቃችሁ ልክ ነው ሊመስል ይችላል። ስራ ቢጀምር ይፈርሳል፣ ስራ ቢጀምር ይፈርሳል ለምንለው መጀመሪያ የህይወት መከናወን አላችሁ። በህይወታችሁ የተከናወናችሁ በነፍስ የተከናወናችሁ ናችሁ። ከእግዚአብሔር ጋር ባላችሁ መንፈሳዊ ህይወት ስምር ያለላችሁ ናችሁ። እግዚአብሔር እንደዚህ እንድንሆን ይፈልጋል። እነዚህ ሰዎች ዙፋን ላይ ካሉ ይልቅ አስፈሪ ናቸው። እነዚህ ሰዎች ከታጠቁ ሰራዊትን ከሚመሩ ከነ ጶጢፋር ይልቅ አስፈሪ ናቸው። እግዚአብሔር ከነርሱ ጋር ነበርና ባሉበት ቦታ ሁሉ ታሪክ ቀያሪ ነበሩ። ይቃናላቸው፣ ይሳካላቸው፣ ይከናወኑ ነበር። የኔ ብሔራዊ እምነቴ ነው። ይሄ መሳካት ወይ መከናወን ፈጽሞ ደጅ ላይ ከመሆናቸው ጋር የተያያዙ አይደሉም። እግዚአብሔር ከኔ ጋር በመሆን የሚመጡ ስኬቶች ናቸው።